አልጋ መቀየር ያለብን አይመስልም? ለምን አልጋ ጠበበና እንዴ? እንጂሮቴ ኤክስትሮቨርት አትሁኝ ማለት አይ ችግርሽን ውጭ አታድርጊያ። አልጋው እንዲህ አደረገኝ ከማለት በፊት እኔ አልጋው ምን አደረኩት ማለት አይቀድምም? እንዴት ነው እኔ ለአልጋው መጥበብ ምክንያት መሆኑ? እሱ ራስሽን ጠይቂ። ሻወርና ለውጥ ከራስ ይጀምራል ሲባል አልሰማሽ? ታዲያ እንግዲያውስ ከራስ ጀምራ ከራስ ጀምር። እንግዲህ እኔ ላለስልሰው ላሽሞንሙነው ብዬ ቻልኩት እንጂ በጣም ይቅርታ ሂሩቴ። እንግዲህ አስቀድሜ ይቅርታ ጠይቅሻለሁ። ከዚህ ቀጥሎ የምናገረው ነገር ቅስምሽን ሊሰብረው ይችላል፣ ግን ምንም ማድረግ አይቻልም። እውነታውን መቀበል አለብሽ። ምንድነው ነበር? ወፍረሻል፣ በጣም ወፍረሻል። አንተ ትላንትና ስጠይቅህ ደህና ነሽ አልወፈርሽም ስትለኝ ነበር። ለሞራል ግንባታ ነው። እንደ ባልነቴ ላበረታሽ አይዞሽ ለማለት ነው። ግን በቃ ባልነቴ እውነታውን አይደብቀው። ወፍረሻል እና አሁን ምንኝ ነው የምትለው? አልጋ ከመቀየር ራስን መቀየር ለማለት ነው። እንዴት? ጂም መስራት። ጂም ብትጀምሪ ጂም ብትሰሪ ተስተካከያለሽ፣ ወጪም እንቀንሳለን። አንተ ለወጪው ነው ለኔ ያሰብክልኝ? እውነቱን ተቀበይ። ምንድነው መከራከር? ኑሮ ይዞኝ ነው እንጂ መሸናቀጥ አቅቶኝ እንዳይመስል። መሸናቀጥ ነው? እሺ ጥሩ። እግርህን ከሽንጤ ላይ አምጣልኝ። ሽንጥሽ እግሬ ስር ምን ይሰራል እንዴ? ልውደቅ እንዴ?